Welcome family, welcome to Kursichu. እንኳን ወደ ኩርሲቹ በተራቀቃችሁ ዛሬ በአበደ ራንክ ቪዲዮ ነው የመጣነው። So we are going to react ቪዲዮ እናደርጋለን። ቀጥታ ወደ ቪዲዮ ሄሎ ማነው? ቤት ኪራይ ባለቤት አልነገረችም። ቤት ኪራይ አንድ ወር ሳትከፍል ሁለተኛ ወር መጥቶብሃል። እየሞከርኩኝ ነው ትላለህ። እየሞከርኩኝ ነው ያንተን ቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ልከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤት ለማውጣት ሰው አይደለ እንዴ? ይኸው ተመልከት። ይሄ ልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። አስብ እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አይደል እንዴ? ታገሰኝ በቃ እየሞከርኩኝ ነው። ለመተዋወቅ ቪዲዮ ሰሞኑን ቲክቶክ ላይ ትሬንድ ነበር። ሰው እየሞከርኩኝ ነው የሚለው በጣም ደስ ይላል። ያው ተራይና ተከራይ በጋራ መኖር እንዴት እንደሚቻል በዚህ ጊዜ ማወቅ እንዳለብን እንደሚያሳየው እና ለመተዋወቅ የልጁን ላፕቶፕ ሽጦ ለቤት እሱ በጣም ያሳዝናል። አከራዮች እዘኑ ያሰጋል። ወደ ቀጣይ ቪዲዮ ነው። ተቀበል በሞትኩት ቆንጂ የድሮ ፍቅረኛ ሆናለ። ሰምቻለሁ እንዳገባሽ። ጎጆሽ እንዴት ቀና። ልጆችሽ አደጉ። ባል ትዳር ጤና ያዝም ማረዳ ሂሳብ ከኔ ቁረጥ። ለከፈለላት ነው ልብና ጆሮን ባንድ ቀን መሰጠ። ያዝ በሞት ያዝ ተቀበል በሞት አይደለም ፌርማታ ለሽንገላ ፍቅር ትከፍል ነው። መውደዴን ትከፍል፣ እምነቴን ትከፍል፣ መክፈሌን ይጣ ለዚህ ትከፍላለህ። ያችስ ክትመጣ ተስማምቶሻል በጣም የኔን እንኳን ተይው ማፈቅራትን እንጂ ምግባባት አላት። ባልሽ ይወድሻል። አንቺስ ቆይ ወደድሽ? ለሱ ክፍት ሆነለት በኔ ይቆለፍሽ። እኔን እንኳን ተይው ለማዬ ብዬ ባንቺ ስም ያለች ሴት አገባው በቀደም ከሷ ወለድኩ እንጂ የፍቅር ፊርማዬ አንቺ አልተቀደለም። ያማል ግን በጣም የፍቅር ክፋቱ ለይሉኝታ ብሎ ለውለታ ብሎ በፍጹም አይመጣም። ማን ረዳት? ያሳዝናል። እንደምትል ነው እንግዲህ ያው ፍቅር በአሁኑ ሰዓት ፍቅር ብሎ መጃጃል አያስፈልግም። ወጣት ኮንሽ ሜክ መኒ ገንዘብ ነው የሚያስፈልገው እና ሰው ፍቅር ብሎ ሲጃጃል እንደምትል አናጺ ሆኖ ተቆጥቷል። ካለችው ገንዘብ እየሸጠን ቢሆን ያው ያኖራት ነበር። ግን ያው እሷ የተሻለ ስላገኘ ይችላለች። በዚህ ሰዓት በሰላም የሚኖረው ማን እንደው ታውቃላችሁ? ፍቅረኛ የምትባል ነገር፣ ሚስት የምትባል ነገር፣ በቃ በአጠቃላይ ሴት የምትባል ነገር ከህይወቱ ያራቀ ሰው በቃ በሰላም ነው የሚኖረው በዚህ ሰዓት። በሰላም ምንም አይመለከተውም። ኑሮ ተወደደ፣ አፍቅሬ ያለቀስኩኝ፣ እንደዚህ በዚህ ገብቶ በዚህ ወጥቶ በጭቃው የለበትም። በቃ በሰላም መኖር የምትፈልግ ከሆነ ሴት ልጅ ከህይወት ርቅ፣ አታስፈልግም በዚህ ዘመን። ያው በሰላም መኖር የምትፈልግ ከሆነ በአሁኑ ሰዓት ሴትን አረጋይዝ ሻለው ነው የምትፈልግ ከሆነ እንዴት ነው እናንተ ትስማማላችሁ? ምን ትላላችሁ? ሲያሳውቁ ለቀልድ ራሱ ስለ ራስህ ኔጌቲቭ ነገር ማለት የለበትም። በቃ ለቀልድ አንዳንድ ሰው ለምሳሌ ወይ እንዴት ፍቅረኛው እንዲያዝንለት ወይ ፍቅረኛው ሴት ፍቅረኛው እንድታዝን አላርለ። አሁን ለምሳሌ ወንዶች ይሆናሉ ቲኔጀር ላይ በጣም የታቸውን የሚያመሰቃቅል ነገር ልንገር በዚህ አጋጣሚ ስለ ኔጌቲቭ ፕሮግራሚንግ ቲኔጀር ሆነው ማለት ነው ሴቷ እንድታዝንለት ሊሆን ይችላል ወይ እሷ ሀብታም ልትሆን ትችላለች ወይ ምናምን ስለሚገጥም ነው እንደዚህ አይነት ኮሜንት
በቃ እኔ ቤተሰብ ተበደልኩ ነኝ አይደለም ቤተሰቦች አይረዱኝም ምግብ ከበላው 3 ቀን የምሬን ነው የሚለው በቃ ሲያሳድጉ እየደበደቡኝ ነው አባቴን ወደ ታች ስቅስቅ አስሆነ የሚገርፈኝ እረዳለሁ ያነዛ ሰዎች አንደርስታንዲንግ ችግር እንደሆነ አሁን ከየትኛው ነው ሐሳብ ስናገር ከጀጅመንት አንግል ሪያሊቲውን ከማወቅ አንግል ግን እያሰመጠ ነው እሱ አዎ ግን እያመነው ራሱን ማብሮ ፕሮግራም እያደረገ ለቀን እንኳን በለ ያው ኔጌቲቭ ነገር መናገር እንዳይደብር ያሳየውና ልክል ነው ያው ኤቭሪቲንግ ያመጣው ማይንድ ላይ ስለሆነ የሚሰራ ሶ ሁላችንም ፎከስ ማድረግ ያለብን ማለት ነው ጭንቅላታችንን ኪፕ አድርገን ጭንቅላታችንን በተሻለ ነገር እያሳደገን የተሻለ ቦታ እንደምንደርስ ያሳየን ግን ጭንቅላታችን ኔጌቲቭ ነገር እየነገረ ነው ቪዲዮ የሚያሳየን ማለት ሲኛዋን ምንድነው ያላችሁ ሰው የቪዲዮ በተለይ ተሞት ከመጣጣና የወደድካን ለምን ከመጣጣላ ሴት የሚሆነው እግዚአብሔር በቃ በተነት በቃ አስተማማኝ የሆነ ዋስትና ሊሆነው ከመጠን በላይ ይላል ሁለንተናዊ ነገር ወለድካል ሰው ደግሞ በተናይ ነገር የመወደዳክ ስለዚህ ከአቅሙ በላይ ምን ጌም የሚሸከው በተነሳሳ ላን ተንጥላካ ነው የትኛው ሴት ይሄ ከሷ ውጭ የሚወደው ነገር ያለ አላማ ያለው ከሷ ውጭ ትኩረቱን የሚፈልግ ነገር እንዳለ ምንም ነገር ሲበዛ በጣም ነው ያስ ፍቅርን በጣም ሲበዛ በጣም ሲበዛ በጣም ይወደድ መኝ ነገታቸው ይህን ሰዓት ደግሞ ጊዜ መቼም ሰው ልጅ ያለበት አይሆን ካለበት ስላችሁ በቃ ጌም ተጫውቱ ወይ ደግሞ ሳይንስ አድርጉ ነገር ማለት በእናንተና ነገር ከመጣ ሲበዛ እጥረስ ከመጣ ሲበዛ በቃ ፍቅርም ከመጣ ሲበዛ ባህርም ከመጣ ሲበዛ ሶፋርም ከመጣ ሲበዛ አደጋ ስለዚህ በተቻላችሁ መጠን ሁሉን ነገር በመጠን ብታደርጉ ነገር ከመጠን ያለፈ ነገር አንተንም ይጎዳል ያኛውንም ስለዚህ ጥሩ የሆነ የትዳር ህይወት የፍቅር ህይወት ማሳለፍ አላችሁ እግዚአብሔር አምላክ በመንግስቱ ማስተዳደር ነፍስ ውደድ የተባለ በዚህ ልክ አንድ ምስኪን ሴት የወደድ ቀን እሷም ተሰበራል አለ ባለሽን ከመውደድ አልፈሽ ማምለክ የደረስሽበት ባይኖች ተቆስተን